በ1206 የሞንጎላውያን ጎሳዎችን አንድ ያደረገው የሞንጎላውያንን ኢምፓየርንም የመሰረተውና በታሪክ ውስጥ ትልቁን ተከታታይ የመሬት ኢምፓየር የያዘው ጀንጊስ ካን ከዛሬ 863 ዓመታት አስቀድሞ ወደዚች ምድር በውልደት መጣ። ሕይወቱ በወታደራዊ ብቃትና በስትራቴጂካዊ ብልህነት የተቃኘው ጀንጊስ የሞንጎሊያን ግዛት ለመመስረት የተለያዩ ዘላን ጎሳዎችን አንድ በማድረግ ትልቁን ኢምፓየር አቋቁሟል። በእርግጥም በወታደራዊ ፈጠራዎቹ የተቀረጸውና በወታደራዊ ጥብቅ ዲሲፕሊን የጎለበተው ይህ ሰው በመካከለኛው እስያና በቻይና ፈጣን ወረራ እንዲቀጣጠል አድርጓል። እናም የዚህ ክንደ ብርቱ የእስያ ኃያል ሰው ተጽዕኖ የሞንጎሊያን ማህበረሰብ ያሳ በሚል ህጋዊ ኮድ እንዲታወቅ ሜሪቶክራሲን ማሳደግና በግዛቱ ውስጥም ንግድና ግንኙነትን ማመቻቸትን ያካተተ ጉልህ አበርክቶንም እንካችሁ ብሏል። በሞንጎሊያ ውህደት ቴሙጂን በ1162 አካባቢ የተወለደው ጀንጊስ የመጀመሪያ ህይወቱን እንደ ከረይትና ናይማን ባሉ ተቀናቃኝ ጎሳዎች ላይ ስልጣኑን በማጠናከር አሳልፏል። ትርጉሙ ጽኑ፣ ጨካኝ ወይም ደግሞ ቆራጥ የሚል ትርጉም ያለውን ጀንጊስ የሚል መጠሪያ በጉባኤ የያዘው ይህ ሰው ለሞንጎሊያ ታላቅነት ዋጋ የከፈለ ደግሞ በዛች ምድር ስልጣኔን ያበቀለ ሆኗል። የጀንጊስ ካንን የመጀመሪያ ህይወቱን ስንመለከት በፈረንጆቹ 1162 አካባቢ እንደተወለደ የህይወት ማህደሩ መረጃ ያሳያል። አባቱ ከሞተ በኋላ ግን ጀንጊስ አስቸጋሪ የልጅነት ጊዜን እንዲጋፈጥ ተገዷል። በተለይም ቤተሰቡን ከችግር ለመከላከል የሄደባቸው መንገዶች ወደ ችግርና ግጭት ህይወት ለመግባት መነሻ ሆኖታል። ግን ደግሞ ይህ ጅማሬው የተበታተኑትን የሞንጎላውያን ጎሳዎችን በተደራጀ መልኩ ወደ አንድ ጠንካራና ኃያል አገርነት ለመመለስ በዲፕሎማሲ በአንድነትና በወታደራዊ ድሎች የተለያዩ ተዋጊዎችን የራሱ ማድረግ ችሏል። ጀንጊስ ካን የሞንጎሊያ ስልጣኔና ወታደራዊ ድርጅቶችን የድሮ የጎሳ አወቃቀሮችን በመፍታትና በአስርዮሽ ስርዓት በማዋቀር ለዲሲፕሊን ከፍተኛ ትኩረት የሰጠ ማህበረሰቡን ያደራጀ አዲስ ሰራዊት በመፍጠር ቀዳሚው ነው። በፈረንጆቹ 1206 እንደ ሁለንተናዊ ካን እውቅና አግኝቶ ወታደራዊ ዘመቻውን የጀመረው ጀንጊስ ካን በፈረንጆቹ 1215 እንደ ፔኪንግ ያሉትን ከተሞች በቁጥጥር ስር መዋሉን ተያያዘው። የዚህ ሰው ወታደራዊ ስልቶችም ሲቃኙ ብልሃተኛ ስልቶችንና መሳሪያዎችን በመጠቀም የሞንጎሊያን ጦር ወደ ርኅራኄ የለሽ የውጊያ ማሽንነት የቀየረ አብዮታዊ ወታደራዊ መሪ ሆነ። የጀንጊስ ካን አሻራውና ተጽዕኖውም በታሪክ ገጽ ሲገለጥ ተተኪዎቹ የሞንጎሊያን ግዛት ከሩቅ ምስራቅ እስከ ቀይ ባህር ድረስ የሚዘረጋ ትልቁን ተከታታይ የመሬት ኢምፓየር እንዲገነቡ አስችሏቸዋል። ይህ ብቻ አይደለም። ስርቆትና ምዝበራን የሚከላከልና የአካባቢን ክብር የሚያበረታታ ያሳ የተባለውን የጽሑፍ ህግ በማቋቋምም ህግና ስርዓትን በግዛቱ ያጸና ታጋይ ነበር። ጀንጊስ ካን በጦር ኃይሎችና በመንግስት ስርዓት ውስጥ የደረጃ እድገት በጎሳና ዝምድናዊ ግንኙነት ላይ የተመሰረተ ሳይሆን በሰዎች የሥራ ብቃት የመሆንንም ሜሪቶክራሲ ተግባራዊ አድርጓል። በግዛቱ የፖስታ ስርዓትን በመፍጠርና ጉዞን ደህንነቱ የተጠበቀ በማድረግ በራሻ ውስጥ የንግድ ልውውጥንና ግንኙነትንም አበረታቷል። የሃይማኖታዊ ድርጅቶችን ከቀረጥ ነጻ አድርጓል። ይህም በመላው ግዛት ውስጥ ላሉ የሃይማኖት መቻቻልን ያሳየበት እርምጃው ሆኖ ተወስዷል። ሞንጎላውያን የወታደራዊና ሌሎች ጥቅማ ጥቅሞችን ለማግኘት የውሸት ማፈግፈግና ከፈረስ የሚተኮሱ ቀስቶችን በመጠቀም በጣም ተንቀሳቃሽና መላመድ የሚችሉ ነበሩ። እናም ግዛቱ በጀንጊስ ካንና በዘሮቹ ቁጥጥር ስር በፍጥነት እንዲወድቅ በር ከፍቷል። ይህ የወታደራዊ መስፋፋት አቅምም በመካከለኛው እስያ በቻይናና በአንዳንድ የምስራቅ አውሮፓ አካባቢዎች ወታደራዊ ዘመቻዎችንም እንዲከፍት አድርጎታል። የጀንጊስ ካን የግዛቱ መስፋፋት በ1227 ጀንጊስ ካን ከሞተ በኋላም ተጧጡፎ ቀጥሏል። እናም በ13ኛው መቶ ክፍለ ዘመን መገባደጃ ላይ ጀንጊስ የጀመረው መስፋፋት ከፍተኛ ደረጃ ላይ ደርሶ ከ9 ሚሊዮን ካሬ ማይል በላይ መሸፈን የቻለበት ደረጃ ላይ ደርሷል። የግዛቱ ሰፊ ተደራሽነትም ፖክስ ሞንጎሊያ ተብሎ የሚጠራውን የሰላምና የመረጋጋት ጊዜ አመቻችቷል። ይህም በመላው ራሻ የንግድ ቴክኖሎጂና ደህንነቱ የተጠበቀ ልውውጥ እንዲኖር አስችሏል። ከጀንጊስ ሞት በኋላ በተባለው አንጻራዊ የሰላም ጊዜ ግዛቱ መስፋፋቱን ቢቀጥልም አህጉር አቋራጭ ንግድንና የባህል ልውውጥ ቢበረታታም ነገር ግን በሂደት በተፈጠሩ አለመግባባቶች ምክንያት የግዛቱ መሰረት መበታተን ጀመረ። በተለይም በጀንጊስ ካን ዘሮች መካከል በተፈጠሩ አለመግባባቶች ምክንያት ግዛቱ
ወደ ተለያዩ ካናሎች መከፋፈል ጀመረ። ምንም እንኳን ባህላዊና ፖለቲካዊ ተጽዕኖ ለዘመናት ቢቆይም ጀንጊስ በሰራቸው የቀጠናው ታሪክ ተሻጋሪ መልካም ተግባራት በሚታወሰው ልክ በድል አድራጊነት ለደረሰው ደም መፋሰስና ውድመትም በአሉታዊ ውጤቱ ይታወሳል። ምክንያቱም የጀንጊስ ካንን መስፋፋት ጨምሮ በሞንጎላውያን የግዛት መስፋፋት ወረራዎች ወደ 40 ሚሊዮን የሚጠጉ ሰዎች ሞተውበታልና። ይህ ከፍተኛ የሟቾች ቁጥር በድል አድራጊነቱ መጠንና የሞንጎላውያን ግዛት ለማስፋፋት በተጠቀሙበት አረመናዊ ዘዴዎች ምክንያት ነው ተብሎም ይነገራል። በእርግጥ ታሪክ እንደሚለው በወቅቱ ትልቁ የመሬት ወረራ የታየበት የግዛት ማስፋት ውጊያ ቢሆንም ከ40 ሚሊዮን በላይ ለሆኑ ሰዎች ሕይወት መጥፋት ግን ምክንያት ሆኗል። የዚህ የግዛት ማስፋት ወረራ መሐንዲስ የሆነው ጀንጊስ ካን የመስፋፋት ወረራን በጀመረ በ21ኛው ዓመት በ1227 ቢሞትም ተተኪዎቹ በወሰዱት አረመናዊና ጭካኔን የተላበሰ ሰፊ ወረራን በሰላ ሰይፋቸው ማካሄዳቸው ዘግናኙን የሞት ቁጥር እንዲመዘገብ አድርጎታል። እናም በጀንጊስ ካን የተጠነሰሰው የመስፋፋት ወረራ በዚሁ የሞት ወቅት የግዛቱ አድማስ ከፓስፊክ ውቅያኖስ እስከ ካስፒያን ባህር ድረስ የተዘረጋ የወቅቱ ሰፊ ግዛት ነበር። ግን ደግሞ ይህ ሚሊዮኖችን የበላው የጀንጊስ ካን የተዋሃደ ግዛት ቀስ በቀስ በ1260 አካባቢ በጀንጊስ ካን የልጅ ልጆች መካከል በተከሰቱ ተከታታይ አለመግባባቶች ምክንያት መፈረካከስ ጀምሯል። የሰዎች ሞት በጀንጊስ የተለያዩ ተተኪዎች ያልቆመ መስፋፋት ቢቀጥልም የዩዋን ስርወ መንግስት በ1368 በቻይና ተደርምሷል። ግዛቱን በፋርስ ያሰፋው የኤልካናት ኢምፓየርም በ1335 አፈር በልቷል። ይህ ግዛት ግን በ15ኛው መቶ ክፍለ ዘመን በምስራቅ አውሮፓ የወርቅ ወርዴ ግዛት እስኪደቅ ቆይቶ ነበር።